አሁን የደረሰን መረጃም የሰላም ሚኒስትር ዴኤታ የነበረው ታዬ ደንደአ በሕግ ቁጥጥር ስር ዋለ። የጸጥታና ደህንነት የጋራ ግብረ ኃይል ዛሬ ለመገናኛ ብዙሃን በላከው መግለጫ እንዳስታወቀው በሕግ ቁጥጥር ስር የዋለው የሰላም ሚኒስትር ዴኤታ የነበረው ታዬ ደንደአ ከለውጡ በፊት የኦነግ አባል የነበረና በእስር ቤት የቆየ ሲሆን የለውጡ መንግስት ባደረገለት ምህረት ከማረሚያ ቤት ተለቆ በተሰጠው ዕድል በተለያዩ የክልልና የፌዴራል መንግስት የኃላፊነት ቦታዎች ላይ ሲሰራ እንደነበረም ተገልጿል። ይሁን እንጂ ታዬ ደንደአ ከህዝብና ከመንግስት የተሰጠውን ኃላፊነት በተለይም ደግሞ የሰላም ሚኒስትር ዴኤታ ሆኖ ሰላምን ለማስፈን መስራት ሲገባው በተቃራኒው ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመተሳሰር ለጥፋት ተልዕኮ በህቡ ሲሰራ ተደርሶበታል ብሏል መግለጫው አያይዞም በሀገራችን በተለያዩ አካባቢዎች በንጹሃን ዜጎች ላይ ሲፈጸሙ በነበሩ የሽብር ተግባራት በተለይም ደግሞ ከእገታ ጋር በተያያዘ እጁ እንዳለበት የተደረሰበት መሆኑን አስታውቋል። ይህንን እኩይ ዓላማ ሲያስኬድም የነበረው ተጠርጣሪ ታዬ ደንደአ በመንግስት ቁጥጥር ስር ሊውል እንደሚችል ሲገምት ታጋይ ለመምሰል በራሱና በተለያዩ የማህበራዊ ሚዲያ ትስስር ገጾች አፍራሽና ጸረ ሰላም ጽሁፎችን፣ ንግግሮችንና መግለጫዎችን በማናለብኝነት ሲያስተላልፍና ሲሰጥ ቢቆይም ከተጠያቂነት ማምለጥ ባለመቻሉ በጋራ ግብረ ኃይሉ ቁጥጥር ስር መዋሉ መግለጫው አመላክቷል። በተጨማሪም የጸጥታና ደህንነት የጋራ ግብረ ኃይል ለመገናኛ ብዙሃን በላከው መግለጫ እንደገለጸው ታዬ ደንደአ መንግስታዊ ኃላፊነቱን ተቀብሎ እየሰራ በነበረበት ወቅት መንግስታዊና የፓርቲ መዋቅሩን በሴራ ለመናድ በህቡ እንቅስቃሴ ሲያደርግ መቆየቱን በመረዳት ያላሰለሰ ጥናትና ክትትል ሲደረግበት ነበርም ብሏል። በተደረገው ክትትልም ታዬ ደንደአ ከኦነግ ሸኔ አመራሮችና በሽብር ወንጀል ከተጠረጠሩ ጽንፈኛ ኃይሎች ጋር ትስስር በመፍጠር መንግስትን በአመጽ በሽብርና በትጥቅ ትግል ለመጣል ሲያሴር እንደነበረ ተደርሶበታል ብሏል መግለጫው። ተጠርጣሪው ታዬ ደንደአ በህግ ቁጥጥር ስር በዋለበት ወቅት በመኖሪያ ቤቱ ውስጥ በተደረገ ፍተሻ ግለሰቡ በህቡ ለሚያደርገው ጸረ ሰላም እንቅስቃሴ ሲገለገልባቸው የነበሩ የተለያዩ 9 ሞባይሎች፣ 4 ላፕቶፖች፣ 3 አይፖዶች፣ በርካታ ፍላሾች፣ 4 የተለያዩ ተሽከርካሪ ሰሌዳዎችና ልዩ ልዩ የኤሌክትሮኒክስ መሳሪያዎች፣ ክላሽንኮቭ ጠመንጃና ሽጉጦች ከመሰል ጥይቶች ጋር እንዲሁም የኦነግ ሸኔ አርማዎችና በተለያዩ ግለሰቦች ስም የተዘጋጁ የኦነግ ሸኔ መታወቂያዎች፣ ሰነዶችና ማስታወሻዎች እንደተገኙ ግብረ ኃይሉ በላከው መግለጫ አረጋግጧል። ከዚህም ባሻገር በብርበራ ወቅት በመኖሪያ ቤት ውስጥ በ3 መታወቂያዎች የሚጠቀም አንድ የኦነግ ሸኔ አባል ተደብቆ መገኘቱንና በቁጥጥር ስር መዋሉንም መግለጫው ጨምሮ ገልጿል። ታዬ ደንደአ በተመደበበት ከፍተኛ የመንግስት ስልጣን ላይ ሆነ በተደጋጋሚ መንግስትን ገዳይና ጨፍጫፊ እያለ ሲወቅስ የሚደመጥ ቢሆንም በተግባር ግን ከሽብርተኞች ጽንፈኞችና ነፍሰ ገዳዮች ጋር የጥፋት ትስስር የነበረው ራሱ መሆኑ በተደረገ ክትትል መረጋገጡን የጋራ ግብረ ኃይሉ መግለጫ ጠቁሟል። በመጨረሻም በመንግስትና በፓርቲ መዋቅር ውስጥ ሆነው በተመሳሳይ እኩይ ዓላማ በተሰማሩ አካላት ላይ በጥናት የተመሰረተ ጥብቅ ክትትል የጸጥታና ደህንነት የጋራ ግብረ ኃይል ያደረገባቸው እንደሚገኝና እንደ አስፈላጊነቱ የሚወሰዱ ህጋዊ እርምጃዎችን በተከታታይ ለህዝብ ይፋ የሚያደርግ መሆኑን መግለጫው አስታውቋል። የጸጥታና ደህንነት የጋራ ግብረ ኃይል ታህሳስ 2 2016 ዓ.ም